መጽሐፍ ሲናገር እንደዚህ ይላል። አብርሃም አጋርን የመጨረሻ የሚችለውን ስንቅና ውሃ ሲዞ በእግዚአብሔር ይከተልሽ ብሎ በራሱ አምላክ መርቆ ይሸኛል። የሚገርመው የአብርሃም ስንቅም አለቀ፣ ውሃም አለቀ። አጋር ግብፃዊት ናት። እግዚአብሔርን አታውቅም። ስለ እግዚአብሔር ነው የምታውቀው። እና አብርሃም ቤት የሚመለክ እግዚአብሔርን ነው የምታውቀው እንጂ አጋር ግብፃዊ ነች። አጋር ባይዘው የኪዳን ሕዝብ አይደለችም፣ የኪዳን ልጅ አይደለችም። አጋር ግብፃዊ ነች። እግዚአብሔርን የምታውቀው በአብርሃም በኩል ነው። አብርሃምን ናውጣ ያለው ከኡር ናውጣ ያለው አብርሃምን ነው እንጂ እግዚአብሔርን ነው እንጂ የምታውቀው የአብርሃም አምላክ ሲባል እንጂ እግዚአብሔር ማን ይሁን ምን ይሁን ምን ያድርግ በመጀመሪያ ሰማይን ይፍጠር ምድርን ይፍጠር የምታውቀው ነገር የለም። እግዚአብሔር ግን አብርሃምን ስላገለገለች የኪዳን ሰው የሆነውን አብርሃምን ስላገለገለች መጣ ምድረ በዳ ላይ የመጨረሻ የተማመነችው አብርሃም አይደል? አብርሃም በሌለበት ምድረ በዳ እግዚአብሔር መጣ። አሁን አብርሃምን ብጠራ አይሰማም፣ ሳራን ብጠራ አትሰማትም። እስማኤልን ቢፋጠጡ እስማኤል እሷ እስማኤልን ብታይ ምንም የሚመጣ ነገር የለም። እዛ ሰዓት ላይ እግዚአብሔር መጣ። መጀመሪያም አብርሃም አይደለም ያንቺ ውሃና እንጀራ እኔ ነኝ፣ ያንቺ መኖሪያ፣ ያንቺ ህይወት፣ ያንቺ ዘላለም እኔ ነኝ አላት። አሁን አላት የልጁን ጩኸት ስለሰማው ታውቃላችሁ። አጋር የመጨረሻ ተስፋ ቆርጣ፣ አጋር ሴት ናት፣ እናት ናት። ልጇን የቀስት ያድታው በቃ እኔም ወደ መሆን ሆናለሁ ሲሞት ቢያንስ አላየውም ብላ። አሁን እናንተ ዝም ብላችሁ አስቡት። በእናት አንጀት ሕፃን ልጅ ምድረ በዳ ላይ ጥላው፣ ለዚህ ደግሞ የቀስት ያህል እያየችው እንኳን አይደለም በቃ ብላ እግዚአብሔር መጥቶ አንቺም ልጅሽም አትሞቱም ማለት። አብርሃም እኮ ቢሆን አይገርመኝም፣ ሳራ ብትሆን አይገርመኝም። እግዚአብሔርን ያውቃሉ። እግዚአብሔርን ሲያገለግሉ ነው የኖሩት። ከሆነ ሰፈር በቃ ብለው ለእግዚአብሔር ነው የወጡት። አጋር እግዚአብሔርን አታውቅም፣ ስለ እግዚአብሔር ነው የምታውቀው። አብርሃም ቤት የሚመለክ ሽርጉድ የሚባልለት የሆነ እግዚአብሔር የሚባል አምላክ አለ ብላ ነው የምታውቀው። እግዚአብሔር ግን ያውቃታል። አንቺ ባታቂኝ ባጠሪኝ ራሱን ያውቅሻል አለ። እግዚአብሔር አጋርን በአብርሃም በኩል ከጎበኘ እኛ እኮ ደጋፊ አያስፈልገንም፣ ጭብጨባ አያስፈልገንም፣ ዝም ብሎ የሆነ አለውልህ አይዞ የሚል አያስፈልገንም። የኔ ነገር ሰው የማይከፍተው ሰው የማይዘጋው ሁሉ በእጁ አቤት 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 የኔ ነገር መጀመሪያ አይገርምም? እግዚአብሔር እኮ እንደ አብርሃም ራሱ አይደለም ለአጋር። እንደ አብርሃም ደግ አይደለ? የብዙዎች አባት አይደለ? ስንቅ ሰጥቷት የለ? ውሃ ሰጥቶ እግዚአብሔር እንደ አብርሃም ራሱ አይደለም። የአብርሃም የሆነ ቀንማ ያልቅ ነበር። እግዚአብሔር እንደ አብርሃምም አይደለም። ምድረ በዳ ምንጭ ያለው አምላክ ነው ያለን። አብርሃም ባይኖር ከፈት አድርጎ ማጠጣት የሚችል አምላክ አለን። ከፍ አድርጉና ሲጸልይ ዳንኤል አንተን ስለፈራ ጉድጓድ ውስጥ ከተቱት በአንበሳ እንዲበላ ይንከባከቡታል እንኳን ሊበሉት ችግር ይቀየራል በድሎት የኔ ነገር ሰው የማይዘጋው ሁሉ በእጁ ነው። የኔ ነገር መጨረሻዬ መጀመሪያዬ ባንተ አይደሎኝ